ዋና ስራ አስኪያጅ፣ የተከበራችሁ ሊቃውንተ ቤተ እግዚአብሔር አባቶች፣ ካህናት፣ በአጠቃላይ የመንግስት አካላት፣ በዚሁኑ አደባባይ በእግዚአብሔር ስም የተሰበሰባችሁ ማዕበረ ምእመናን በታላቁ በእግዚአብሔር ስም እንደምን ዋላችሁ? እንደምን አመሻችሁ? እግዚአብሔር አምላካችን ወዶልንና ፈቅዶልን እንደዚህን ባለ ሁኔታ የሰበሰበን የአባቶቻችን አምላክ ለዘላለሙ የተመሰገነ ይሁን። እንደምታዩት እንግዲህ ሁሉ ተደካክሞ ሊቃውንቱ እየተነሳ እየሄደ ባለበት ሁኔታ ለማስተማር ምቹ መስመር የለውም። ብቻ እኔ እንደምን ዋላችሁ ለማለት ብቻ ነው የቆሙት ብዬ ነው የማምነው። ያለ ሰፋ ባለ መልኩ ነገ የሚጋበዙ መምህራን የዕለቱን በዓል በደመቀ ሁኔታ እንዴት ባለ ሁኔታ የበዓሉን ምስጢር እንዴት ባለ ሁኔታ ማክበር እንዳለብን በምን እንደተሰበሰብነ ነገ የሚነግሩን ይሆናል ማለት ነው። እንግዲህ ዛሬ ቅድም እንዳልኋችሁ ማቴዎስ 3:16 ላይ ወናሁ ተርኅወል ወቱ ሰማይ፣ ይህ ማለት ወደ አማርኛ ሲተረጎም እነሆ ሰማይ ተከፈተ ማለት ነው። ምን አልኋችሁ? ሰማይ ተከፈተ። ሰማይ ማለት በአውደ ቃሉ ወይንም ደግሞ በፍቹ አውድ ሲተረጎም ሰማይ የሚከፈት የሚዘጋ ማለትም አይደለም። ይህ ሁኔታ ብቻ ይህ ባህሪ ለአንዲት ሰዓት ያህል የሚጨምር ወይንም ደግሞ የሚያስፈልግ የሚታተት ታላቅ ቃል ነው ማለት ነው። ሰማይ እንላለን እኛ። ሰማይ እንግዲህ እንደዚህ ባለ ሁኔታ በዋ ከፍ ካለ ቦታ የሚታይ ነገር ነው። ሰማይ አይደለም ቃሉ ሲጠራ ሊቃውንተ ቤተክርስቲያን ሲያመሰጥሩት ሲነገር ሲገልጹት ስዕለ ማይ ነው የሚባለው። ስዕለ ማይ ማለት ምንድነው? የውሃ ስዕል ለይትጋባ ማይ ውስተ ምዕላዲሁ ብሎ ጌታችን በስዕለ ፍጥረት ጊዜ ውሃዎችን ሁሉ በከፈለ ሰዓት ይህን የረጋ ውሃ የውሃውን ስዕል የምናይበት ስንል ሰማይ እንለዋለን። ይህ ሰማይ እንግዲህ የረጋ ውሃ የሚዘጋ የሚከፈት ማለት አይደለም። ዛሬ ጌታችን መድኃኒታችን ኢየሱስ ክርስቶስ በተጠመቀ ጊዜ ወይንም ደግሞ የምስጢርን ስርዓት በተነገረ በኋላ ከምስጢር በኋላ እነሆ ሰማይ ተከፈተ አለ። በቅደም ተከተሉ ማቴዎስ 3 ላይ የምናነባቸው ኃይለ ቃሎች በራሱ ቅደም ተከተላቸው ሰፋ ያለ ምስጢር አላቸው። ወተጠምቆ እግዚእ ኢየሱስ ወፀአ እማይ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ በውሃ ተጠምቆ ወጣ ካለ በኋላ ምን ይላል? እነሆ ሰማይ ተከፈተ አለ። መጀመሪያ ሰማይ ተከፈተ ካለ በኋላ ከውሃ ተጠመቀ ቢል አረፍተ ነገሩ ስንኙ በራሱ ይዛባል። ይህ ማለት ምስጢሩ ምንድነው? የሰው ልጅ ከተጠመቀ በኋላ ሰማይ ይከፈትለታል፣ መንግስተ ሰማያት ይገባል ማለት እኮ ነው። ቅደም ተከተሉ በራሱ የሚያስተላልፈው መልእክት በጣም ረቂቅ የሆነ ምስጢር ነው። እኔ ጋር ናችሁ? ምን ነበር ያልኋችሁ? ሰማይ ተከፈተ። ሰማይ ማለት እንዲው የአፍትና አረፍተ ነገር ቃሉን ቀለል አድርጎ እንድንረዳው አባታችን ሆይ በሰማያት የምትኖር እንላለን አይደለ እንዴ? በሰማያት የምትኖር ስንል ምን ማለታችን ነው? በአረፍተ ነገር ወደ አማርኛ ሲተረጎምልን ምን ማለታችን ነው? በሰማያት የምትኖር ስንል እኮ ምን ማለታችን ነው? በከፍታ በልልና ከፍ ባለ ባህሪ የምትኖር ማለታችን እኮ ነው። እግዚአብሔር እኮ በምድርም በሰማይም ይኖራል። አንተ በሰማይ ወአንተ በምድር፣ አንተ በሰማይም በምድርም በማንኛቸውም ነገር ምኑ ነህ ይላል። ከዚያን በኋላ ግን በበለጠ ሁኔታ ምን እንላለን? በሰማያት የምትኖር እንላለን። ምን ማለታችን ነው? በከፍታ የምትኖር ማንም በማይደርስበት የምትኖር የሰው ልጅ በመመርመር ከማያገኘው ቦታ የምትኖር የባህሪ አምላክ የልዕልና አምላክ ማለታችን ነው። እና ዛሬ ምን ማለታችን ነው? ሎቱ ማለት ወናሁ ተርኅወል ወቱ ማለት ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ መዘርዘሩ ሳይሆን ለሰው ልጅ በምስጢር አማካይነት ወይንም ደግሞ በምስጢር አማካይነት ተዘግቶ የነበረበት የመንግስተ ሰማያት በር በጥምቀት አማካይነት ተከፈተለት ማለት ነው።
እንግዲህ አርስቱን እንደው ምናልባት የቆሙት ቤንታ እያሉ ነው ወይም መጀመሪያ ለኛ ለማቆም ትልቅ ጥበብ ነበረ። እንደው አርስቱን ነው ለሊቃውንቱ የምሰጠው። መተርጎም አይደለም፣ ማተት አይደለም። ሰፋ ባለ መልኩ ነገ የሚጋበዘው መምህር በማቴዎስ ወንጌል 3 ላይ ሲተረጎም ሰፋ ባለ መልኩ መምህሩ የሚያስረዱት ይሆናል። ዛሬ ግን በጥምቀት አማካይነት ያገኘናቸውን አርስቶችን ብቻ ለሊቃውንቱ ለመምህራኑ መስጠት ብቻ ነው። ሁሉም የተማረ አካል ስለሆነ ማለት ነው። እንግዲህ ሰማይ ተከፈተ። ዛሬ ይህ ዘመን ምን ተብሎ ይጠራል? ዘመን አስተርእዮ ይባላል። በሁለት አማካይነት በሁለት ምስጢሮች ዘመን አስተርእዮ ይባላል። አንደኛው አስተርእዮ ማለት በግዕዝ ቋንቋ መገለጽ ነው። የኤጲፋንያ ማለት የሌላ ቋንቋ ነው፣ መገለጽ ነው። መገለጽ የሚለው ምስጢሩ ምንድነው ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ ሥጋ ለብሶ በለበሰው ሥጋ የሰው ልጅ ለማዳን በማየ ዮርዳኖስ የተገለጸበት በክበበ ትፍስሕት ማለትም በሰው ባህሪ የተገለጸበት ወቅት ነው ማለት ነው። አንዱ አስተርእዮ መገለጽ የምንለው። ሌላ ሁለተኛው መገለጽ የምንለው 5500 ዘመን የሰው ልጅ የመዳን ጥበቡ ተሰውሮ የነበረው ምስጢር ጌታችን መድኃኒታችን ኢየሱስ ክርስቶስ በመጠመቁ በዚህ ምስጢር ግን ሰማይ ተከፈተለት ተባለ። እዚህ የበለጠ ክብር ምን አለ? እልል ብላችሁ እስቲ እግዚአብሔር ለመስገን ይሆናል። ይህን ያህል ድካም፣ ይህን ያህል ምንጣፍ በማንጠፍ፣ ይህን ያህል በመቆም በመጸለይ፣ ይህን ያህል የደከምነው ምን እንዲከፈትልን ብቻ ነው። መንግሥተ ሰማያት እንዲከፈትልን እኮ ነው። የጥምቀቱም ዓላማ ይህ ስለሆነ ከውሃ ተጠመቀ። ከውሃ ከወጣ በኋላ ምን ተባለ? ሰማይ ተከፈተ አለ። ይኸውላችሁ አርስቱን ነው የምነግራችሁ። እንግዲህ በጥምቀት አማካይነት በጥምቀት ምስጢር ምን ተደረገልን? የመንግሥተ ሰማያት በር ተከፈተልን። ይህ አንድ አርስት ነው። ሁለተኛው በጥምቀት የምናገኘው ነገር ምንድነው ስንል የዕዳ ደብዳቤያችን ወይንም ደግሞ የዲያብሎስ ባርነታችን የተፋጠበት ትልቅ የሆነ በዓላችን ነው ማለት ነው። ባሕረ ጥምቀት ወይም ደግሞ የምስጢር ጥምቀት። እንግዲህ ታሪኩን ለእናንተ ልተወውና ዲያብሎስ በአዳምና በሔዋን የባርነት አገዛዝ አጽንቶ በያዛቸው ጊዜ ታሪኩን እናንተ ጨርሱት። እነሱም ዲያብሎስ የባርነቱን ምልክት የሚናገር ደብዳቤ፣ ሔዋንም የሱ የገረድነቱን የሚናገር ደብዳቤ ጽፈው የሰጡትን በማይበሰብስ በማይበላስ በእብነ ሩካም እኛ በሚገባን በድንጋይ ቀርጸው ሰጡት ነው። ያን የሰጡትን የሞት ደብዳቤ ወይንም ደግሞ ለዘላለሙ ተገዝቶ የመኖር ደብዳቤን ዲያብሎስ ከየትኛው ቦታ ላስቀምጠው ብሎ አሰበ። መሬት ብቀብረውስ አለ። መሬት ደብዳቤ ቢቀበር ለሰው ልጅ መሬትን በተለያየ መልኩ ስለሚፈልጋት ያን ደብዳቤ ያገኝና የሞት ደብዳቤ ስለሆነ ሊሰውርብኝ ይችላል አለ። ከየትኛው ቦታ ላስቀምጠው አለ። ትልቅ የሆነውን ነገር ማስቀምጥ የምችለው የሆነ ቦታ ነገር ቢሆን ያ ቦታ ያረጃል። የሰውም ነገር ሲፈልገው ያ ደብዳቤ ይገኝና በአርነታቸው ነፃ ሊወጡ ይችላሉ። ከየትኛው ቦታ ላስቀምጠው አለ? ከባህር ላስቀምጠው አለ። ከባህርም ብቻ አይደለም መወሰን የፈለገው ከባህርም ደግሞ አማይ የሆነ ማለትም ክረምት ከአቅም በላይ የማይሆን በጋም ደግሞ የማይጎድል ማለት ነው። እንግዲህ ዮርዳኖስ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ምስጢረ መለኮት እንዲፈጸምለት የተደረገለት በጣም ብዙ ናቸው። ነገ የሚተነተኑ ይሆናል። ከብዙዎቹ አንዱ ግን አማሃይ መሆኑ ወይም ደግሞ መካከለኛ ውሃ መሆኑ ማለት ነው። አሁን ዮርዳኖስ እኮ እንደ አምን ቢሆን አምንና ሰካራም የተቀበሉትን ይተፋል አይደል እንዴ? አሁን እንደ አምን ቢሆን ዮርዳኖስ እኮ የተሰጠውን ደብዳቤ እንዲው ክረምትም ጠግቦ ያወጣው ነበር ወደ ዳር አይደል እንዴ? በጋም ቢሆን ደግሞ ደርቆ እንደ ድንጋዩ ያን ደብዳቤ ያሳይ ነበር። ዮርዳኖስ ግን እንደዚሁ ተመቸኝ ብሎ ወደ ላይም የማይወጣ ወደ ውስጥም ደግሞ የማይጠቅም ስለሆነ
ይህን ምስጢር የሆነ ነገር የሚደብቅ ነው ማለት ነው። ዮርዳኖስ እንግዲህ ከተመረጠበት አንዱ ይህን ደብዳቤ የተሸከመ ስለሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ ከዚህ ቦታ ላይ መጠመቅ ከቻለ የሰውን ልጅ የሞት ደብዳቤ የባርነት ደብዳቤ ሊያጠፋ ይችላል ማለት ነው። እና በዚህ ምክንያት አይ ከዮርዳኖስ ልጣለው። ዮርዳኖስ እንግዲህ ጠግቦ የማይተፋ ነው፣ አጦም ደግሞ የማሳይ ነው ብሎ ያኔ ከዚያን ቦታ ጌታችን መድኃኒታችን ኢየሱስ ክርስቶስ ምስጢረ ጥበቡን አውቆ በዮርዳኖስ ተጠምቆ የዕዳ ደብዳቤያችን የተደመሰሰ በጥምቀት ነው። እልል ብላችሁ እግዚአብሔርን አመስግኑ። ጥምቀት በዚህ ያን ሁኔታ ነው። ብዙ ምክንያቶች ይኖራሉ። ነገ የሚሰጣቸው መምህራን የሚያመሰጥሩት ይሆናል። ጥምቀትን በዚህ መልኩ እንደው ምን ገልጸው ሁኔታ አይደለም። ወስዋት ለእግዚአብሔር።